ግፉነሽ እዚህ ጋር ግን ስሜት ነሽ አዋራ ጳውሎስን ፈለገው ጳውሎስ ሰላም ነው አሎ እግዚአብሔር ይመስገን እንደነክ ነው አሎ ፊልምህን እኮ አሁን ያያዩት ነበር እሺ መሰገናለሁ በእውነት እኔ ለምሳሌ ምን ጳውሎስዬ ምን እንደተፈጠረ ልንገር አሁን ፓርት 8 ፓርት 9 ምናምን ያዩ ፓርት 9 አልተለቀቀምና ለምንድነው አንደኛ ፊልሙ አልተለቀቀም ለምንድነው ፊልሙ ቶሎ የሚያልቀው ጳውሎስ በእናት 8 ተለቋል 8 ተለቀበታል 9ማ ገና ነው ግን ተሰርቋል የሚባለው ነገር አለ ተሰርቋል 7 አለ ለምን እሱ አለቀቀው 7ን ሰርቀውት ድምጹን አበላሽቶን ይለቀቁበት ጳውሎስዬ እኔ በጣም የወደድኩት ፓርት ማለት ነው እውነቴን ነው የምልሽ ኪዲ ላሳይሽም አንዴ እቺን ፓርት በጣም ስለወደድኩት ነው እቺ ፓርት እዚህ ጋር ያለ ስሜት በስማ በጣም ደስ ብሎኛል እዚህ ጋር ቆይ ለምን ነው ደስ ያለ ጳውሎስ ስላገኝ ኖ አይደለም ጳውሎስዬ እኔ እውነቴን ነው ማወቅ ስለፈለኩ ነው እዚህ ጋር እንዴት ነው ለምንድን ነው ደስ ያለ በጣም ደስ ብሎኛል አልኩበት ምክንያት ከታሰርኩበት ስለተፈታ እኔ ያደነኩ ፓርት ግን ማለት ነው ናሆም ወደ ኋላ መልሰው ይሄኛው ፓርት ላይ መስለኝም ሁለተኛው እንዴ አስራው እያለ ምናምን ብለህ የተፋህባት እቺ ለተባክሽ ደቂቃ ጨምርልኝ በማርያም ቆይ ለምን ነው ደቂቃ ጨመረችልህ ቆይ እኔ በጣም ጥያቄ ሆነብኝ ደግሞ ምንድነው ጳውሎስዬ ደቂቃ ጨምርልኝ ያልካት እየፈለኩ ነበር ለዛ ነው ለማምለጥ መንገዶችን እትፈልግ ነበር ደቂቃ ጨምርልኝ ያልኩት እና እሱ አልጨምርም ብለህ ነው አዎ በመጨረሻ ግን እውነት ወጣ መቹነት ወጣ አልወጣም ራሱን እኮ አምልጦ እኮ መልሳ ደግሞ እንጨት መታችሁ እኮ በእንጨት መታችሁ እና ፓርት ጳውሎስ እንደዛ ነው ላይ ግን ማለት ነው ጳውሎስ ለኔ ነገርከኝ ንገራቸው የተሰረክበት ነገር ንገራቸው ናሆም ጋር ሰው አለ ይሰማዋል ምንድነው ቆየበት እንጨርሰውና ይሄን ፓርት ትነግርናለህ ለኪዲ እዚህ ጋር ነው አይደል በፉት እዚህ ላይ ተሰረቀው ስሜላችሁ ጳውሎስ በእውነት ቆይ አንጨርሳለን ከማርቆስ ባለበለ ፍቅርና ፎቶ ልኮ ነበር እኔ ሳይሆን ልገለው ነው አየሽ የቪላን አሳሳቅ ነው ይሄ የጨካኝ ሰዎች አሳሳቅ ነው እዚህ ጋር ይሳቀችው በኢየሱስ እንዴት ነው የሚታስ ተጣሮ እርዳኝ ሜላት ማትገለኛለሽ ተጣሮ እርዳኝ በምንድነው ያሰረች በምን ያሰረች ለምንድን ያሰረችው ነው በኮባ ቅጠል ነው እንዴ ፎቶ ነው በኮባ ቅጠል ውጣው ዛሬ በጣም ደስ ብሎኝ ያ ተፈታ መጣ ኪዲ መጣ ሜላት እኔ እንኳን ለሜላት እኔ ለሱ ነኝ አረ ኤሪ በስ ለምንድነው እንደዚህ ስሜታችን የምታቋርጠው እሺ አጭር ብታረገው ነው በቃ በእናት ለምንድነው ጳውሎስ ኤርሚ አንተ ፓርት 8ን አላየከው መሰለኝ አይደለ አሁን አቻለሁ አረቻ ሲታ አላመለጠም እኮ ያመለጠ መስሎታል እንዴ አዎ ጳውሎስ አቤት አሁን እኮ የሚሰሩትን አይነገርም አሁን የተሰራ ነገር እሱ ነገርኝ እኮ አይደለም ያልኩት መጨረሻው ስለ የፊልሙን ታሪክ ሳይሆን ምንድነው መጨረሻው በዚሁ በቲክቶክ ነው የሚያልቀው ወይስ ደግሞ ወደ ዩቲዩብ ትሄዳለህ ወይስ ወደ ቲቪ ወደ ምንድነው ሐሳብ ምንድነው ስትጀምረው ይሄን ነገር
አሳቤ ሲጀምር ማለት ለማስተዋወቅ ነበር ቲክቶክ ላይ ጀመርኩት አሁን ወደ ዩቲዩብ ለመሄድ ነው ያሰብኩት that's good ማለት እዚህ ቆርጬ ነው የሚለቀው ከዛም ዩቲዩብ ላይ ሲገባ ሙሉን እንትና ስለዚህ አሁን ዩቲዩብ ላይ አንዱ ፓርት ስንት ደቂቃ ይሆናል ማለት ነው አንዱ ፓርት እስከ 5 ደቂቃ ሊቆይ ይችላል ግን አንዱ ፓርት እስከ 5 ደቂቃ ያንሳል አሁን ለዩቲዩብ ሲሆን ቢያንስ ፊልም ከሆነ ደግሞ 20 ደቂቃ ቢሆን መልካም ነው ፊልም ከሆነ ደግሞ ገብቷል አሁን እንዳልኩ ነው ቁርጥ አሁን ፊልሙ በጣም የሚያጓጓ ፊልም ገባ ያጓጓል ሶ ቁርጥ ሲል የሆነ እንትን አይልም ስለዚህ እስከ ፓርት 50 ምናምን ሊሄድም ይችላል ማለት ነው አዎ ይችላል አዎ እንደዛ ካውሊ ሊሆን ይችላል ፕሪዝን ብሬክ ሆነ ማለት እኮ ስማ ጉርሻ አፋልጉኝ ብሎክ ነበር እኮ ባይዘዊ ጳውሎስ ጉርሻ ይፈልጋል ሊሸልም ነው መሰለኝ ጉርሻ ማን ጉርሻ ፔጅ ታወቀ ጉርሻ ፔጅ አዎ እሱ ፈልጉኝ ሲል ነበር አፋልጉኝ ሲል ነበር ስልኬን አስቀምጠም ተነላይ ባዮ ላይ እንትኑን አስቀምጧል እኮ አካውንቱን ጋይስ ሰፖርት ማድረግ መፈልጉ ሰፖርት አድርጉት ስልኩን አናግሩት ማስታወቂያ ምናምን የምታሰሩ ሰዎች ይሄን አጋጣሚ ተጠቀሙ በቃ ይታያል ፊልሙ መሃል ደግሞ ማስታወቂያውን ቢያስገባው ሞር ያበድ ይሄ ፊልም ስፖንሰር ያደርገላችሁ ምናምን ብሎ ኤቪ ፕሮፋይል ምንድነው አንተ የእንትን ፕሮፋይል አድርገንበት አይ ሌላ ፍሪስ ተመተባይ እና ጳውሎስ እኔ አሁን አንደኛ ላግኝ የፈለኩት ነገር በርታ ማንንም ሰው ምንም ቢል ማንንም ሰው ሊዝበብ ይሞክር በፍጹም ተስፋ እንዳይቆርጥ ማስታወቂያዎች ከመጡልክ ሂድ አዲስ አበባ ጳውሎስ ስራ ደግሞ እዛ ስትሄድ ደግሞ ስልክህን እንዳትበል አንተ 500,000 ምናምን አካውንት እንደተወሰደበት ታውቃለህ ተበልቶ 500,000 ነው ስንት ነው 25 እኔ እንጃ 100,000 25,000 እንደዛ ተበልቶበታል ብቻ ግን ጳውሎስ አይጀግና አንዱ ፎግሮት ነበር ከዚህ ሰርቆ አካውንትን ምናምን የሰረቀው ልጅ ነው አይደል ነው ሌላ ሰው ነው የሰረቀው ጳውሎስ አውራን በእናትህ ምንድነው የምትኮራው አዎ እዛ ሰው ስለዚህ አሁን ጳውሎስ አንተ አሁን አላማ ምንድነው ሊዱ ስልክ ይዘጋ አላማዬ ወደፊት እንግዲህ ሁሉም መስራት ነው የምፈልገው ሌላ አላማ የለኝም ስለዚህ አሁን አንተ በራስ ነው በቃ የጀመርከው በራስ ነው ፊልሙን እንጂ የምፈልገው አሁን እዚህ ፊልም ላይ የተለያዩ አርቲስቶች እየቀላቀልክ ምናምን ትሰራለህ ማለት ነው ምንድነው ነው እንትና ማነው አዲስ አበባ ያቺ እንትን ይሉኛል ኮሜንት ላይ ማማዬ ምናምን እንደዛ ነገር እሱ ያታርጎ ባህል መሰለኝ እንትን አደርጋለሁ ቤተሰብ አድርገው አብረውን ስላሉ ሳቅና ጨዋታን ብዙ ያተራርፋሉ